ዱባይ በዓለማችን ረዥሙ ህንፃ በሆነው በቡርጅ ከሊፋ በዘመናዊ ሰማይ ጠቀስ ፎቆች፣ ባለ 12 መስመር ሰፊ መንገዶች እና እጅግ ውድ በሆኑ የቅንጦት መኪናዎች የምትታወቅ የሀብታሞች መፈንጫ ናት። የኤሚሬት ዜጎች ከመንግስት በሚያገኙት ልዩ ጥቅማ ጥቅም የተነሳ ሙሉ በሙሉ ነፃ ትምህርት፣ ሲጋቡ ነፃ መኖሪያ ቪላ፣ እንዲሁም በቤታቸው ውስጥ በርካታ አገልጋዮች፣ የቤት ሰራተኛ፣ ምግብ አብሳይ፣ ሞግዚት እና ሾፌር ያሉበትን የቅንጦት ህይወት ይመራሉ። ከዱባይ ህዝብ 95% የሚሆነው ከውጭ ሀገር የመጣ ስደተኛ ነው። አብዛኛዎቹ ከደቡብ እስያ፣ ከህንድና ባንግላዴሽ የተሻለ ደሞዝና ህይወት ታገኛላችሁ በሚሉ የሐሰት ተስፋዎችና በህገወጥ ደላላዎች ተታለው የሚመጡ ናቸው። ሰራተኞቹ ዱባይ ኤርፖርት እንደደረሱ እንዳያመልጡ ፓስፖርታቸውን በኩባንያዎች ይነጠቃሉ። ከዚያም በሳምንት 6 ቀን በቀን 12 ሰዓታት ያለ እረፍት እጅግ በጣም አነስተኛ በሆነ ክፍያ እንዲሰሩ ይገደዳሉ። የሙቀት መጠኑ ከ50 ዲግሪ ሴንቲግሬድ በላይ በሚሆንበት አሰቃቂ የፀሐይ ግለት ውስጥ ከቤት ውጪ ከባድ ስራዎችን እንዲሰሩ ይደረጋሉ። በከፍተኛው ሙቀት ምክንያት የቱሪስት መዳረሻዎች እንኳን በሚዘጉበት ጊዜ ሰራተኞቹ ግን ስራ እንዲያቆሙ አይፈቀድላቸውም። ሰብአዊነት የጎደላቸው የመኖሪያ ካምፖች፣ የሱናፑር የሰራተኞች መንደር ሰራተኞቹ ከዱባይ ውብ ገጽታ ርቆ በሚገኘው ሱናፑር በተባለ የኢንዱስትሪ ቀጠና ውስጥ በጣም በጠባብ ክፍሎች ውስጥ ተለይተው እንዲኖሩ ይደረጋል። በአንድ ጠባብና አየር በማያስገባ ክፍል ውስጥ ከ4 እስከ 5 የሚሆኑ ሰራተኞች ይጨናነቃሉ። ንጹህ የመጠጥ ውሃ ስለማያገኙ በተደጋጋሚ ለበሽታ ይጋለጣሉ። የመኖሪያ ቦታቸውም በአይጥና በነፍሳት የተወረረ ነው። የህግ ከለላ ማጣትና የራሳቸውን ህይወት የሚያጠፉ ሰራተኞች የአረብ ኤሚሬትስ መንግስት ለአነስተኛ ደሞዝ ወይም ለሰራተኞች መብት ጣልቃ አይገባም። ሰራተኞቹ አቤቱታ የሚያቀርቡበት ምንም አይነት መስሪያ ቤት የለም። ለመስራት ፈቃደኛ አለመሆን ወይም ተቃውሞ ማሳየት ወዲያውኑ ወደ እስር ቤት ወይም ከሀገር መባረርን ያስከትላል። የራሳቸውን ህይወት ማጥፋት ከገቡበት የዕዳ ወጥመድ፣ ከብቸኝነት፣ ከከፍተኛ ስቃይ የተነሳ በሰራተኞቹ መካከል የራሳቸውን ህይወት የማጥፋት ድርጊት በከፍተኛ ሁኔታ ጨምሯል። በየሳምንቱ በአማካይ 2 ስደተኛ ሰራተኞች ህይወታቸውን ያጠፋሉ። የማህበረሰቡ ሰማይና ምድር የደረጃ ክፍፍል የዱባይን ማህበረሰብ በ3 ዋና ዋና ደረጃዎች ይከፋፍላል። የላይኛው ክፍል ባለጸጎች፣ አጠቃላይ የሀገሪቱን ህዝብ 11% ብቻ የሚሸፍኑት እጅግ በጣም ሀብታም የሆኑት የኤሚሬት ተወላጅ ናቸው። የመካከለኛው ክፍል ባለሙያ የውጭ ዜጎች፣ የሀገሪቱ የቢዝነስ ዘርፍ የሚያንቀሳቅሱ እንደ ሲኢኦ፣ የባንክ ስራ አስኪያጆች እና ፕሮጀክት መሪዎች ያሉ ከፍተኛ ደሞዝተኞች ሲሆኑ የከተማዋን ምርጥ የምሽት ህይወትና መዝናኛዎች ያጣጥማሉ። የታችኛው ክፍል ከተማዋን በአካላቸውና በደማቸው የገነቡት ነገር ግን ማንም ስለነሱ ማውራት የማይፈልገው ከህዝብ እይታ ተደብቀው የሚኖሩትን እንደ ዘመናዊ ባሪያ የሚቆጠሩት ዝቅተኛ ተከፋይ የኮንስትራክሽንና የአገልግሎት ዘርፍ ሰራተኞች ናቸው። ዱባይ ለአይን አስደናቂ የኢንጂነሪንግ ጥበብና የቱሪስት መዳረሻ ብትሆንም ይህ ሁሉ ውበት ግን በጠንካራ ሳንሱርና በሚዲያ ፕሮፓጋንዳዎች በተደበቀ የስደተኛ ሰራተኞችን በመከራና የደም ዋጋ ላይ የተገነባ መሆኑን ይገልጻል። የዱባይ ታሪክና የሼክ ማክቱም ሚና በ1960ዎቹ መገባደጃ ላይ ብሪታንያ አካባቢውን ለቃ ከመውጣቷ በፊት የአካባቢውን ተወላጆች የአሁኑ ኤሚሬቶች ስለ ዘመናዊ ስልጣኔ እውቀት የሌላቸው በበረሃ ግመል አርቢና በድንኳን ውስጥ የሚኖሩ ነበሩ። በምድራቸው ላይ ነዳጅና ወርቅ ሲገኝ ምን ማድረግ እንዳለባቸው ግራ ተጋብተው ነበር። ይህንን የሀብቱ ዥንብር ለመፍታት ሼክ ማክቱም የተባሉት መሪ ታላቅ ውሳኔ ያስተላለፉ። የውጭ ዜጎችን ጥሪ። ሼክ ማክቱም ከጎረቤት ሀገራት ያሉ የውጭ ዜጎችን ነፃ የቅንጦትና ከቀረጥ ነፃ ህይወት ሰጣቸዋለሁ በሚል ጥሪ ያቀረቡላቸው። ዓላማቸው የውጭ ዜጎችን አእምሮን ጉልበት በመጠቀም በረሃውን ወደ ዘመናዊ ከተማ መቀየር ነበር። የከተማዋ ትልቅ የግብዝነት ህግጋት። የአልኮል ህግ። ዱባይ እስላማዊ ሀገር በመሆኗ በማንኛውም ተራ ሱፐርማርኬት ውስጥ አልኮል መግዛት አይቻልም። ነገር ግን በቱሪስቶችና በሀብታሞች ሆቴሎች ውስጥ በሺዎች የሚቆጠር ዶላር የሚያወጡ ውድ ሻምፓኞችና መጠጦች በነፃነት ይፈሳሉ። የከተማዋ መምሪያ በዱባይ ውስጥ በሰላም ለመኖር ዋናው መመሪያ ስለሚፈጠረው በደል አታውራ፣ ጥያቄ አታንሳ፣ በጽሁፍም አትጻፍ የሚል ነው። ካላየኸው ነገርየው የለም ተብሎ ይታመናል። የአዋቂዎች ዲዝኒላንድ። በዱባይ ያሉ ከፍተኛ ደሞዝተኛ ውጭ ዜጎች በየሳምንቱ አረብ በሚደረጉ የ7 ኮከብ ሆቴል የቢራና መጠጥ ግብዣዎች ራሳቸውን ያደነዝዛሉ። የራሳቸውን ሕሊና ላለመውቀስ ሲሉ ከህንጻው በስተጀርባ ስለሌለው የሰራተኞች ስቃይ ማሰብ አይፈልጉም።
በአማራጭነት የተጠቀሰው የዱባይ ሙዚየም ብቸኛው እውነተኛ የታሪክ ምስክር በቪዲዮው ላይ እንደተጠቀሰው የዱባይ እውነተኛ ታሪክ በአሸዋ፣ በብረት እና በህንፃዎች ስር ተቀብሯል። በአሁኑ ጊዜ ከምድር በታች 2 ፎቅ ወርዶ የሚገኘው የዱባይ ሙዚየም ብቻ ነው። የዱባይን እውነተኛን ጥንታዊ ታሪክ የሚተርከው ይህ ቪዲዮ በአጠቃላይ ዱባይ ራሷን በኢንስታግራም እና በቱሪዝም ማስታወቂያዎች በኩል የተሰለጠነች እና ፍጹም አድርጋ ብታስተዋውቅም ከጀርባዋ ግን ሰብአዊ መብትን የረገጠ አስከፊ እውነት እንዳለው በጥልቀት ያስረዳል። ይህ ቪዲዮ ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይረሱ ስል በአክብሮት ነው።